አሚን አሚን አባቴ ፓፓ አሚን ይሰከር እየጋ መተፈር የለም አሚን 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 አሬ ላላላ በሬና ዶሮ ይዘና አንድ በሬ አንድ ዶሮ እኔ በሬና ዶሮ መግዣ ቢኖር አንተ ጋር እመጣለሁ ጦልጧል አይደለም አባብዬ እሺ እናት ይቀሳይ ወይኔ ቆንጆ በበቀይ ባከው አንተ አይደብርም እንዴ? ሰው እኮ ላገኝ ነው። ሜካፕን እንኳን አስለቀቅብህ። ሳስጠላም አርፋትናም እንዴ? ምንድነሽ? ይሄረዛ አንቺ ምንድነሽ? ቆንጆ ምሳ፣ አሪፍ ምሳ። እንሂዳ። ሰው መስፍኔ ወንድም ጥላ እንዴት ነህልኝ? እሺ አማን ነው መጣው። እንዴት እንደዛ ታደርጋለህ? አይሆንም እኮ ምን እየሆናችሁ ነው? ምን እየሆናችሁ ነው? ሂሳብ እየከፈልሽ ባልሆነ ኧረ በስመ አብ ምን እያለሁ ነው የምትከፊው? እኔ እያለሁ እንዴት ትከፊያለሽ? ኧረ በጣም ያናደርሽው። ተቀይሜሻለሁ በጣም እንዴት እንደዚህ አንተ እንደዚህ ከምትሆን ይኸው 1200 ነው ይሄ አንቺ አዩና እሱ ትራንስፈር አይሻልም ከምትጣ እንደዛ ይሄ እዛ ጋር ጠብቂኝ መጣሁ ልክፈለውና ትራንስፈር ይሄሽ ጠብቂኝ እሺ 1000 ኧረ ምን አይነት ሰው ነህ? ኧረ ምን አይነት ሰው ነህ? ማን ጠራህ? አሽቃባጭ አንተም ብያለሁ። አንተም ጠራህ ነው ሆይ ምን አገባህ? አንተም ብሎ አስተናጋጅ አንተ አዋረድከኝ። ያዘው ይሄን ስልክ ነገ አመጣልሃለሁ ብሩ ትመልሰዋለህ። እንዴ ሚጢጢ እንዴት ነሽ? በእናትሽ ማነው አንተ ሚጢጢ እኩያ ቢስ ሻኛና ጭቅና በበለው ታፌ አሻሮ ቃምኩበት አንቺን ተላክፌ። አንቺ ብራዘር ሰላም ነው? ፒስ ነው? እንትን ለባት ስጦታ እየሰጠን ነበርና ምን መሰለሽ ስጦታውን የምንሰጥበት ምክንያት አባት ጋር ትደውልና አባዬ እወዳለሁ ስትል እሱም እኔም እወዳለሁ ልጄ ካለ 10 ሺህ ብር እሰጥሃለሁ። ትደውላለህ ግን ሌላ ህግ አለው አልወድህም ካለ 5 ሺህ ብር ታመጣለህ። ኧረ ምንም ችግር የለውም። እኔ እንደ እናትም እንደ አባትም ሆነ ያሳደገኝ አባቴ ነው። ሲጀመር እንዴት እንደሚወዳል ስልኩን ንገሪኝ። 09 ሄሎ አቤት ሰላም ነው ታኩር ነኝ ልጅ ነኝ ደግሞ በዚህ ስልክ ቁጥር መጣ ያኛውን አጠፋው ብሎክ አድርጌ ኧረ አይደለም ስማኝማ ስማኝ መንገድ ላይ አባትህ እንደሚወድህና እንደማይወድ ነገ ጠይቀውና 10 ሺህ ብር ትሸለማለህ ተብዬ ነው። ትወደኛለህ ብሎኝ ነው አወዳለሁ በለኝ። እንኳን 10 ሺህ ብር 1 ሚሊዮን ብር ቢሰጥህ ለኔ አጠቅመኝ ምን አትል ወደዛ ዝጋቸው ጦር ምትለኝ ታውቃለህ የታውቃለህ አይደለም በሌላ ሰው ስለደወለን እኮ ሌላ ሰው መስጊ ይሆናል ወንድም። እሺ በቃ አጥፋታም ይወቀራል። 5 ሺህ ብር አለች እኮ 5 ሺህ ብር። ኧረ እኔ ቀን ሰራተኛ ነኝ። ጀምር በቃ 150 ብር ምሽጥ ምንም የለኝም። በቃ ስልክ አለ እዚህ። ይሄ ታዲያ የምደዋወልበት ነው አባቴ። እንደ ህግ ነው። ህግ እኮ አይቀየርም አይደለ? ይመችሽ ብራ። እንደዚህ ደግሞ ስራ ጀምር። ሌላ ቀን ሌላ ድል ሞክራለን። ይመችሽ። ኧረ በየ በቃ አይዳ በላን ተቀባብሩናሽ ደግ አደረከው ልጅ ስልክ አስደውለኝ ብለው ልስጠውና የልጅ ነው ተቀብለና እንካካለን በላነው ምንድነው ላገባኔ ሰርግ ይጣርቻል እንዴ? ያን አሮጌ 55 ዓመት አገባሽው ለገንዘብ ብለሽ እኔን ጥለሽ አገባሽው። እሱ አባትሽን አገባሽው። ጀግና እመጣለሁ አልቀር እንደዚህ ነው እንዴ የምትለኝ? እና ምን እንድልሽ ፈልገሽ ነው? እንደፍናን እቴ የሰርግሽ ዕለት ብዬ ምናምን ላረቅስ መስሎሽ ነው? መጥቼ የሰርጋችሁ ዘፍንላችሁ ሁለቱም ተለዩ ከእናት ከአባታቸው የሚለውን ቀይሬ ያ አሮጌ ባልሽን እሳቸው ተለዩ ከልጅ ልጆቻቸው እሷም አገባችሁ ፈልጋ ገንዘቡን ብዬ ማለት። ለማንኛውም ትዳራችሁና ሰርጋችሁን እንደ ክረምት ዝናብ መብረቅ ይውረድበት። አትንጨጨራ አንተ ዞር በይ። እንኳን አንቺ ፍናንም አገብታለች ቅማላ። ዛሬ ደግሞ ስራ እና ተዝናኛለች። ወዴት ነው? ዝምብሎ እኮ መታወቂያ ይዘሻል? በቃ ተመለሽ። አይቻልም ስለማይቻል ሰውነት በጣም የሚያምረው መነጽር ደግሞ በጣም ነው የሚያምረው አይደለ? ወይ ግብ የሚያስፈልግ ነገር ካለ ችግር የለውም። እሺ ሰላም ብራዘር፣ እንዴት ነው? ሰላም ነው አለ። ወዴት ነው? እዚህ እኮ ነው ማለት። ኧረ አልያዝንም ግን በነጸረ በዛ ላይ ደረተ አይደል? ይመጣው የመላጣ
ቤት ኪራይ አለ እንዴ? ቤት ኪራይ አለ። ምን አይነት ቤት ነው? በየደረጃ አለ። ችግር የለም ገዛን። እኔ አንድ ክላስ ነውና አለ አንድ ክላስ አለ። ዱቤ ነው የሶስት ወር ዱቤ አለ። ና ግባ ና እንጂ ግባ። አለ እንዴ ና ምርጥ ቤት ነው። አየቤቱ? አዎ ምርጥ ቤት። ትገባለህ? ኧረ አልገባም። ብር ተበድሬ ልምጣ እንዴ? ደርሰናል። አሁን ለማንኛውም ቅርብ ነው። ፈጣሪ ይስጥህ። እና ለምን ተቀብለህ አትሰጠኝም ታዲያ? ችግር የለውም። ባይቸግረው እኮ ባይቸግረው አይለኝም። አብሽ ምን ልብስ ምናምን የለኝም። ልብስ ምናምን የለኝም። አባዬና እንሂድ። ችግር የለውም። ቆይ በቃ አይደለም ጋሽ ኑ እና አብሽ ጋር ቻሪፍ ነች አይደል? ወድሻታል? አዎ። አባ ስንት ነው ሂሳቡ? ዋጋ 3000 ብር ነው። ኖ አይደለም። ሀብት ማለት እኮ ባለ ነገር የሚባል ነው። ሁላ ገንዘብ ተጫዋት ለአንተ እያመጣሁልህ ነው። ሽሮ? አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው? አዎ ተጫዋት አንተ። አመጣልሃለሁ። እሺ እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን ልጠጣ? አዎ እሺ ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮውን ተይው በቃ ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ እሱን ይዘህ ሂድ። በቃ እሱን ጠጣው። እንውሰድህ? አዎ በቃ እሺ በይው። እሺ በይ። አመሰግናለሁ። እውነት እሺ ቻው በይው። እንዴ ምንድን ነው እጅ ተለጥፎ? አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ። ታውቂያለሽ እኔ ስለ ዝናዬ እንዲወራብኝ አልፈልግም። ለዛ ነው አሁን ቻይና የተካሄደው የፋሽን ውድድር አለ አይደል? እዛ ላይ አሁን ሁለተኛ የዳኛ ስህተት ማለት ነው። የምር ነው? አዎ እንደውም እሱ ይገርምሻል። ኤርትራ ሊበራ ላይ ብርድ ልብስ ይሽኩ ሰው አባባ እስክሪፕቶ ኩስነግሽ ችግር የለውም። ምን ችግር ዝናዬ እስከዚህ ድረስ አላውራ። እኔ ዝናዬ እንዲታወቅብኝ ስለማለት ምን ጥቁር መነጽር የለበሰ ጥቁር ቲሸርት በጣም ጥሩ አይቼዋለሁ። በቃ ተው ላስወጣው። ና ውጣ። ሰዓት የለም። ውጣ። አሁን እዚህ ሰዓት ምን ታደርጋለህ? ሰዓቱ እዚህ ይፈቀዳል ነው? እንደዚህ ከፍዬ ነው የገባሁት። ከፍለህ ብትገባ እኮ ሰዓቱ እኮ ታዲያ እኮ የለም። ምንድን ነው የምትለው? አምስት ደቂቃ እኮ አለ እኮ። 5 ደቂቃ ቢኖር እስከምትወጣ እኮ ሰዓቱ ይሄዳል። ፊት ተሰጠህ። ትልቅ ሰው አይደለ እንዴ? ለማተረጋጋም ታዲያ እንደዚህ መፍታት እንችላለን። ቀስ ብለህም እኮ መውጣት ትችላለህ። ምን ፈልግህ? ሰዓቱ ገና ነው። ለምን እንደምትማታው? ትልቅ ሰው አይደለ እንዴ? ይኸው መግባባት እኮ እንችላለን። ናማ እዛ አለቃዬ ተዝናንተህ መሄድ መታጫወቱ እና ለምን እንደምትማታው? ስትከበር ተከበራ። አሁን ደውዬ አላስገርፈው። እንደው ፈጣሪ ወይ እንደው ከዚህ ጉዱላ እንደው መቼ ነው የምታወጣኝ? ስንቱ ባለ ሀብት ዛልተረ ይነካል። አይ ታፈንታ እንደው ከዳመ ወልድ አይ እሺ የሚያሳዝን ነገር አየሁ። ቆይ መልሼ ልደውል። ሰው እንደዚህ ሲያዝን በቃ ደስ አይለኝም። እሺ መልሼ ልደውል። አንድ እሺ ወንድሜ እንዴት ለማን ነው? ለአንተ። ለኔ?
እንደው ወንድሜ ወጣ ይተካ። አሚን አሚን። እንደው ምቀኛ ከሟርተኛ ይጠብቅ። አሚን አሚን አሚን። ፈልገው ነገር ሁሉ ይሳካ። አሚን አሚን አሚን። አሚን እሺ የማንም ኩታራ መቀለጃ ልሁን እንዴ?